በመድረኩ የእንኳን ደህና መጣችሁ መልእክት ያስተላልፉት የካፋ ዞን ዋና አስተዳዳሪ አቶ እንዳሻው ከበደ የትራንስፖርት ዘርፍ በሀገር አቀፍ ደረጃ ሁለንተናዊ ለውጥን ለማረጋገጥ ያለው ሚና ከፍተኛ ነው ብለዋል። እንግዲህ ከሀገር እድገት ጋር በቀጥታ የሚተሳሰር ነው የትራንስፖርት ዘርፍ። የሀገራችን ኢኮኖሚ ማሳደግ አለብን ምንል ከሆነ ከትራንስፖርት ዘርፍ ውጭ ሊታሰብ ይችላል። የተለያዩ የትራንስፖርት ዘርፎች አሉ። የውሃ ትራንስፖርት አለ፣ የአየር ትራንስፖርት አለ፣ የመንገድ ትራንስፖርት አለ። ዛሬ እዚህ ልንወያየው በጣም በርካታ ሰዎች የሚሳተፉበትን የመንገድ ትራንስፖርት ዘርፍ ነው። ይህ ትራንስፖርት ለኢኮኖሚያችን እድገት አንድን አካባቢ ከአንድ አካባቢ ጋር ለማገናኘት አንድ አካባቢ ያለው ነገር ወደ ሌላ አካባቢ በማዳረስ በግብይት ላይ ከፍተኛ አስተዋጽኦ የሚያበረክት ነው። አንድ አካባቢ ከሌላው ጋር ትስስር እንዲኖረው የሚያበረክተውን አስተዋጽኦ በመገንዘብ መንግስት ለዘርፉ ከፍተኛ በጀት በመያዝ መሰረተ ልማቶችን በየጊዜው እያስፋፋ እንደሚገኝ ተናግረዋል። ዘርፉ ከዚህ የተሻለ አስተዋጽኦ የሚያበረክት ቢሆንም በሌላ በኩል በሚያስከትላቸው አደጋዎች ከፍተኛ ቁጥር ያላቸው ዜጎች ህይወትና በብዙ ቢሊዮን የሚገመት ሀብት እየጠፋ ስለመሆኑ አንስተዋል። ዋና አስተዳዳሪው የአሽከርካሪዎች የጥንቃቄ ጉድለት፣ የተሽከርካሪዎች ደህንነት ጉድለት፣ ከአቅም በላይ መጫንና ሌሎች ምክንያቶች ለአደጋው መንስኤ እንደሆኑ ገልጸው አሽከርካሪዎች በጥንቃቄ ማሽከርከር እንደሚገባቸውም አስገንዝበዋል። የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ትራንስፖርትና መንገድ ልማት ቢሮ ምክትልና የትራንስፖርት ዘርፍ ኃላፊ አቶ ዘመዴ አንዳርጌ በትራፊክ አደጋ ምክንያት በሰው ህይወትና ንብረት ላይ የሚደርሱ ጉዳቶችን ለመቀነስ ለአሽከርካሪዎችና ባለድርሻ አካላት የሚሰጡ የግንዛቤ ስራዎች ቀጣይነት ይኖራቸዋል ብለዋል። በክልሉ አገልግሎቱን ለማዘመን መንግስት በትኩረት እየሰራ መሆኑን ያነሱት አቶ ዘመዴ ከ250 ሚሊዮን ብር በላይ በሆነ ወጪ ዘመናዊ መናኸሪያዎች እየተገነቡ መሆኑን ጠቅሰዋል። ከአሽከርካሪዎች ስነ ባህሪ አንጻር በክልሉ ከ15000 በላይ አሽከርካሪዎች የተሃድሶ ስልጠና መውሰዳቸውን ጠቁመዋል። በቅርብ ጊዜ የክልላችን ነባር አሽከርካሪዎች ተሃድሶ ስልጠና ሰጥተናችሁ ሰርቲፊኬት በእጃችሁ ይዛችኋል። በተደጋጋሚ አደጋ መጠን ከመጨመር ከሰው ህይወት ከንብረት ውድመት ጋር ተያይዞ ያሉ ችግሮችን ለመቀነስ ህግ የተሰጡን ደንቦች አሉ፣ አዋጆች አሉ። እነዚህን ለማስከበር እነዚህን ተግባራዊ ለማድረግ የናንተ ከምንም ጊዜ በላይ ተሳትፎ የናንተ አጋዥነት እየተስተዋሉ ያሉ ችግሮችን ለማስተካከል አስፈላጊ ከመሆኑ አኳያ ደንብ 557/2016 እንዲሁም ደንብ 554 ላይ በተደጋጋሚ ስልጠና እየተሰጠ ያለበት ሁኔታ ነው ያለው። ከመኪና ቴክኒክ ችግር ጋር ተያይዞ የሚፈጠሩ አደጋዎችን ለመቀነስ በክልሉ 2 የቴክኒክ ምርመራ ማዕከላት መከፈታቸውን ተናግረዋል። በመድረኩ የተገኙት የፌዴራል መንገድ ደህንነትና መንገድ ፈንድ አገልግሎት ምክትል ዋና ስራ አስፈጻሚ አቶ መሐመድ ሐሰን የሀገርን ሁለንተናዊ ትስስር ለማረጋገጥ የአሽከርካሪዎች ሚና ከፍተኛ ነው ብለዋል። በኢትዮጵያ በዓመት ከ3000 በላይ ዜጎች በትራፊክ አደጋ ህይወታቸውን ሲያጡ በዚህ አደጋ ምክንያት ከ4 ቢሊዮን ብር በላይ የሚገመት ሀብት ለውድመት ይዳረጋል ብለዋል። ከሚደርሰው አደጋ 68 በመቶ በአሽከርካሪዎች ስህተት እንደሆነ አንስተው ሌሎች የመሰረተ ልማትና የቴክኒክ ብልሽትን በቅደም ተከተል አንስተዋል። እንደ ሀገር፣ እንደ ዓለም፣ እንደ አፍሪካ ይሄ የትራንስፖርት ዘርፍ በተለይም በማደግ ላይ ላሉት እንደኛ ሀገር ላሉት ሀገራት አስተዋጽኦ ከፍተኛ ቢሆንም ተደራሽነቱ ከመንገድ እጥረትም ከመንገድ ጥራት ማነስም ከአሽከርካሪ ማነስም ከምንወስደው የስራ ስልጠና ወይም የላይሰንስ ጥራትም ጋር ተያይዞ ግን እስካሁን ድረስ በአፍሪካ ደረጃም በተለይ በኢትዮጵያ ይሄ ዘርፍ የአስተዋጽኦ በጣም ከዚህ በላይ የሚፈለጉ ነው። ከዚህ በኋላም የተሻለ አገልግሎት መስጠት የሚጠበቅብን እንዳለ ሆኖ እስካሁን ባለው ግን የሰው ህይወት እያጣንበት ነው። ንብረት እየወደመ ነው። አካል እየጎደለ ነው። ቤተሰብ ያለ ጧሪ ቀባሪ እየቀረ ነው። ህፃናት ያላሳደግ እየቀሩ ነው። በጣም ረጅም ዓመት ተስታርገንባቸው ያበቃናቸውን ባለሙያዎች፣ ፕሮፌሰሮች፣ ዶክተሮች በጣም ለህዝብ ተደራሽ የሆኑ ባለሀብቶችም ጭምር እያሳጣን ይገኛል ማለት ነው።
ተቋማቸው እነዚህን አደጋዎች ለመቀነስ አቅዶ እየሰራ መሆኑን ተናግረው ከአደጋ በኋላም ቢሆን ዜጎች በገንዘብ ማጣት ህይወታቸው እንዳይጠፋ እስከ 15,000 ብር የመድን አገልግሎት እየሰጠ እንደሆነ ጠቁመዋል። በስልጠና መድረኩ በቦንጋ ከተማ የሚገኙ አሽከርካሪዎች፣ በ6ቱም ዞኖች የሚገኙ የመናኸሪያ ስምሪት ኃላፊዎችና አመራሮች ተሳትፈዋል።